بسم الله الرحمن الرحيم. الحمد لله رب العالمين، والعاقبة للمتقين ولا عدوان إلا على الظالمين، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه ومن تبعهم بإحسان إلى يوم الدين. ما بعد، بتلانتنا تمرتاچن سلا غزوة مؤتة يا متازمة من يمثل عندنا تملكتنا تللك يملكتني صلى الله عليه وسلم بعد ربوش بطورنته جمارو لي يتسوبت ان زيد بن جعفر ان عبد الله بن رواحه يطورنته ولونا ملك من يمثل عندنا تملكتنا ያው ቁጥሩ ምንም እንኳን የማይመጣጠን ቢሆንም ሙስሊሞች ላይ ከባድ የሚባል ኪሳራ ሳይደርስ خالد بن الوليد سيف من سيوف الله عليه الرسول صلى الله عليه وسلم بلتو ይህን ስያሜ ሰጥተውታል። የጦርነቱን አቅጣጫ ቀይሮ ሙስሊሞችን ነጃ እንዲወጡ አድርጓል ማለት ነው። ሌላው የተመለከተው ፈትሑ መካ የመካ መከፈት ረሱል ሰለላሁ ዐለይሂ ወሰለም በጣም የሚናፍቁት በል እነ ቢላል እና አቡበክር ከመልእክተኛው ሰለላሁ ዐለይሂ ወሰለም ጋር ስደት ሲያደርጉ ወደ መዲና ሲመጡ የመዲናን አየር መላመድ በጣም ከበዳቸው። ምክንያቱም በወቅቱ በሳቱ ታሪኩን እንዳሳለፍነው መዲና ምድር ላይ ካሉ ቦታዎች ውስጥ በጣም ወባማ ሀገር ነበረች እና አልተቋቋሙ። መካን በጣም መናፈቅ መባባት ጀመሩ። የተለያዩ ግጥሞችን መካን የሚያስታውሱ ግጥሞችን እነ ቢላል እና አቡበክር ልባቸው ሁሉ ወደ መካ ዳግም ተነሳ። ረሱል ሰለላሁ ዐለይሂ ወሰለም አረጋጓቸው፣ ዱዓ አደረጉ። ወባውን አላህ እንዲያነሳው ሐዋለይና ብለው በዙሪያቸው አድርገው መዲናን ለእኛ ተስማሚ የምንወዳት አድርግ ብለው መልእክተኛው ዐለይሂ ሰላቱ ወሰላም ዱዓ አድርገው ለመካ ያላቸው ፍቅር ለመካ ያላቸው ቦታ ልዩ ነው። ይህን ፈትሕ በጉጉት ነው የሚጠባበቁት። ቀድሞ ነው አላሁ ሱብሓነሁ ወተዓላ ፈትሕ እንደሚደረግ አበስሯቸዋል። ኢና ፈተሕና ለከ ፈትሐን ሙቢና፣ እኛ ግልጽ የሆነ መክፈትን መካን ድል አድርጎ መግባትን አድርገናል ላንተ። ረሱል ሰለላሁ ዐለይሂ ወሰለም ገና ከመከፈቱ በፊት ነበርና ይህ ሱራ የወረደው። ሙናፊቆች ይቀልዳሉ፣ ያሾፋሉ። መካን እከፍታለሁ ይላል። ያ የቁረይሽን ኃይል እንዴት አድርጎ ሰብሮ ነው የሚገባው እያሉ በጣም ይሳለቁ ነበር። ዞሮ ዞሮ በስምንተኛው ዓመት ከሞታ ዘመቻ በኋላ መካ ተከፍቷል። ምክንያቱም በተመለከተ በሱልህ አልሁደይቢያ ላይ ረሱል ሰለላሁ ዐለይሂ ወሰለም ከነዚህ ሰዎች ጋር ካደረጉት ስምምነት ውስጥ አንዱ እዛ ላይ ከሰፈሩት ቃል ኪዳኖች ውስጥ አንዱ ከስምምነቱ በኋላ ወይም ስምምነቱን ተከትሎ ከሳቸው ጋር የተለያዩ ማህበራዊ ኢኮኖሚያዊ ግንኙነቶችን ስምምነቶችን መፈጸም የሚፈልግ ሰው ካለ ከሳቸው ጋር ከቁረይሾች ጋር መፈጸም የሚፈልጉ ካሉ ከቁረይሾች ጋር ያ እንደዚያ ባለበት በኑ በክሮች ከቁረይሾች ጋር ተሰለፉ። ኹዛዓዎች ደግሞ ከመልእክተኛው ሰለላሁ ዐለይሂ ወሰለም ጋር ተሰልፈው ነበር። ታዲያ በኑ በክሮች በኹዛዓዎች ላይ ጥቃት ከፈቱ። ሰበቡ ይሄ ነው። የመካ መከፈት ጥቃት ተከፍቶባቸው የመካ ሰዎች ቁረይሾች ቃል ኪዳናቸውን አይነቃብንም ብለው አፍርሰው በኑ በክሮችን በከፍተኛ ጦር አስታጥቀው ኹዛዓዎችን ወጉ። ረሱል ሰለላሁ ዐለይሂ ወሰለም ይህን ከሰሙ በኋላ እኔ ራሴን ከምከላከለው ለእናንተ እከላከላለሁ ብለው እንግዲህ በድብቅ ተነሱ። የመካ ሰዎች ረሱል ሰለላሁ ዐለይሂ ወሰለም ከመዲና መነሳት እንዳያውቁ የአላህ መልእክተኛ ፈልገዋል፣ ዱዓ አድርገዋል። አይኖችንና ዜናዎችን ያዝልኝ አሉ። ረሱል ሰለላሁ ዐለይሂ ወሰለም ያዝልኝ አሉ። በዚህ መሃል እንግዲህ የተፈጠረ ስህተት አለ። ኻጢብ ብን አቢ በልተዓ መካ ውስጥ ላሉ ቤተሰቦቹ ደህንነት ሲል መካ ላይ ድንገት ጦር ቢከፈት እኔ ቤተሰብ የለኝም፣ ልጆቼ የሚጠብቅልኝ ከለላ የሚያደርግልኝ ስለሌለ እንደው እንደውነታ እንዲቆጥሩልኝ የመካ ሰዎች ደብዳቤ ላክ ብሎ ከመልእክተኛው ሰለላሁ ዐለይሂ ወሰለም ሰሃቦች ውስጥ ራንተ እንዳየነው ደብዳቤ ይልካል። እዛው ተቀምጦ ከረሱል ሰለላሁ ዐለይሂ ወሰለም እና አንዲት ሴትን ደሞዝ አድርጎላት ደብዳቤው እንድታደርስ ክፍያ አድርጎላት ጉዞዋን ስትጀምር ከሰማይ ዜና መጥቶ ለመልእክተኛው ሰለላሁ ዐለይሂ ወሰለም ጉዳዩ ተነገረ። አልይን፣ ሚቅዳድን፣ ዙበይርን፣ መርተድን ረሱል ሰለላሁ ዐለይሂ ወሰለም አነሳስተው ቶሎ ብላችሁ ጋልባችሁ ድረሱባት
ወሬውን ሳታደርስ ረውደተ ኻኽ የሚባል ቦታ ላይ አሁን ደርሳለች ወይም እዛ ቦታ ላይ ታገኙዋታላችሁ። ኪታቡን ተቀብላችሁ ኑልኝ ያሉ ረሱል ሲደርሱ አምጪ ኪታቡ። አረ ከኔ ጋር ማማዕ የኪታብ ከኔ ጋር ምንም አይነት ደብዳቤ የለም ማለት ከዘብቲ ዋሽተሻል። የአላህ መልእክተኛ እንደሆነ አይዋሹ ነግረውናል። በኋላ በስንት ጭቅጭቅ ማታመጪ ከሆነ ሙሉ ለሙሉ ልብስሽን እንድታወቂ ነው የምናደርግሽ ሲሏት ከተሰራችው ደብዳቤውን ከዚህ ተሰርታው ከጸጉሯ ተጎንጉናው ነበርና ከዛው ታሰጠች። እንግዲህ መረጃው ሳይደርሳቸው ቀረ። في الطريق إلى مكة ሚለው ላይ ነው የቆመው። ወደ መካ የሚደረገው ጉዞ ረሱል ሰለላሁ ዐለይሂ ወሰለም ሙሉ ለሙሉ አቅጣጫቸውን ወደ መካ ማድረግ ሰራዊቶቻቸውን አሰልፈው ወደ 10,000 የሚደርስ ሰራዊት አሰልፈው ወደ መካ ሊገሰግሱ ነው። ወደ መካ እየገሰገሱ ባሉበት የተወሰኑ ሰዎች ወደ መዲና እየመጡ የነበሩ ሰዎች አሉ። በተለይ ከረሱል ሰለላሁ ዐለይሂ ወሰለም ጋር በዝምድና ቅርብ የሆኑ ሰዎች። ከዛ ውስጥ አንዱ አቡ ሱፊያን ይባላል። አቡ ሱፊያን የመካው አስተዳዳሪ ሳይሆን የረሱል ሰለላሁ ዐለይሂ ወሰለም ያልቦት ልጅ ነው። ታዲያ ከሙሽሪኮች ጋር ሆኖ ረሱልን ሰለላሁ ዐለይሂ ወሰለም በተለያዩ ጊዜያቶች በግጥም በተለያዩ ንግግሮች ይዘልፍ ይሰድ ስለነበር የአላህ መልእክተኛ ውስጣቸው በሱ ተጎድቷል። ታዲያ መጥቶ ረሱልን ሰለላሁ ዐለይሂ ወሰለም ይቅርታ ለመጠየቅ ፈለገ። ብዙ ሰዎችን አማከረ ረሱልን ሰለላሁ ዐለይሂ ወሰለም ለማስደሰት ማለት ነው። በኋላ እስልምናን ተቀብሎ ፈሐሰነ ኢስላም እስልምናውም አምሮለታል። ወለዕሽሪን ሚን ረመዳን ሰነተ 80 ከረመዳን በስምንተኛው ዓመት ማለት ነው። برمضان وقت فسنة اليومات غادر رسول الله صلى الله عليه وسلم المدينة يا الله ملكتنا مدينة مولى القوطة متجها إلى مكة حتى جاءوا إلى مكة ذلك ومعه 10,000 من المسلمين كساتشو قارا بأسرشي من قوطة سراوي توجال قريك اسكاسيون جمرون ከመካ ሰዎች ጋር ያስቀመጡት የ10 ዓመት ውል ስምምነት ኮንትራቱን ሳይጨርስ ባጠፉት ቃል ባፈረሱት ቃል ኪዳን ተቋርጧል። واستعمل على المدينة أبا رهم الغفاري በመዲና ላይ ረሱል ሰለላሁ ዐለይሂ ወሰለም ጊዜያዊ አስተዳደር አቆሙ። አባ ሩህም አልጊፋሪ ይህን ሰው መልእክተኛው ዐለይሂ ሰላቱ ወሰላም በተደጋጋሚ ለዘመቻዎችም ለተለያዩ ሀጃዎች ሲወጡ እየሾሙት ከሚሄዷቸው ሰዎች ውስጥ አንዱ ነው። ወለማ በለገ ጁሕፋ ሲደርሱ ረሱል ሰለላሁ ዐለይሂ ወሰለም ይህ እንግዲህ የመዲና ሰዎች ወይም ወደ መዲና አቅራቢያ የሚገኝ ቦታ ነው። ጁሕፋ ለቂየሁ ዐሙሁ አልዓባስ አጎታቸው አባስ አገኛቸው። ማአህሊሂ ከቤተሰባቸው ጋር ሆኖ አባስ ለቂየሁ ዐሙሁ አልዓባስ አጎታቸው አባስ አገኛቸው። ማአህሊሂ ከቤተሰባቸው ጋር ሙስሊመን ሙሃጅር ሰልሞ እየተሰደደ ረሱል ሰለላሁ ዐለይሂ ወሰለም ወደ መካ እንደሚመጡና የመካ ሰዎችን እንደሚዘብቱ መረጃው የለውም። ግን አባስ በወቅቱ እስልምናን ተቀበለ። ወቢልአብዋ አባስ ለረሱል ሰለላሁ ዐለይሂ ወሰለም ዳዕዋ ከመጀመሪያው ጥላቻ የለውም። የረሱል ሰለላሁ ዐለይሂ ወሰለም አጎቶች ልክ እንደ አቡ ለሃብ ያሉ አለዱ አዕዳኢሂ የረሱል ሰለላሁ ዐለይሂ ወሰለም ችክ ያሉ ጠላቶች ሆነው ነው የቆሙት። አባስ ግን በዚያ መስመር አልታዩ። አላህ ለእስልምና መራቸው። አባስም ከቤተሰቦቻቸው ጋር ረሱልን ሰለላሁ ዐለይሂ ወሰለም እዚህ ጁሕፋ ላይ ተገናኝተው እስልምናን ተቀበሉ። ወቢልአብዋ ትንሽ ከመዲና ደግሞ ፈቀቅ ብለን አብዋ የሚባል ቦታ ላይ ሲገኙ ረሱል ሰለላሁ ዐለይሂ ወሰለም እዛ ሲደርሱ ለቂየሁ እብኑ ዐሚሂ ያጎታቸው ልጅ አገኛቸው። አቡ ሱፊያን እብኑ አልሓሪስ የሚባል ሓሪስ እብኑ ዓብድልሙጠሊብ አገኛቸው። ወእብኑ ዐመቲሂ እንዲሁ ያክስታቸው ልጅ ዓብዱላህ እብኑ አቢ ኡመየታ ዓብዱላህ እብኑ አቢ ኡመያም አገኛቸው። ፈአዕረض ዐንሁም ረሱል ሰለላሁ ዐለይሂ ወሰለም ጥሩ የሆነ ኢቅባል አላደረጉላቸው። ከነዚህ ከሁለት ሰዎች የአላህ መልእክተኛ ገሸሽ አለ። ለምን? ሊአነሁ ካነ የልቃ ሚንሁማ ሽደተ ልአዛ መካ ውስጥ ረሱል ሰለላሁ ዐለይሂ ወሰለም በእነዚህ ሰዎች በኩል ይመጣው የነበረው ያገኘው የነበረው ከባድ የሆነ አዛ አለ።
ወልሀጅዊ በግጥም መሳደብ አለ። እስልምናን ቢቀበሉም አሁን ወደ መልእክተኛው ቢመጡ መልእክተኛው አለይሂ ሰላቱ ወሰላም በእነዚህ ሰዎች ያገኘው ነገር በጣም የተለየ ነው። ምክንያቱም የረሱል ሰለላሁ ዐለይሂ ወሰለም ቤተሰብ ናቸው። ቤተሰብ ሆነው ማስቸገራቸው ጉዳዩን ትንሽ ጠንከር ያደርገዋል። فقالت له ام سلمة የረሱል ሰለላሁ ዐለይሂ ወሰለም ሚስት ኡሙ ሰለማ እነዚህ ሰዎች በዚህ መልክ አሁን ላይ ወደ ረሱል ሰለላሁ ዐለይሂ ወሰለም ቤተሰቦቹ መጥተው እስልምናን ተቀብለው ከሱ ጋር አብረው ሲቆሙ የአላህ መልእክተኛ ዞር ማለቱ አስመልክታ ምን አለች? لا يكن ابن عمك وابن عمتك አለች ያጎትህና ያክስቶችህ ልጆች እንዳይሆኑ አለች አሽቀና ሲቢክ ከሰዎች ሁሉ በአንተ ጣቢስ ተጠቃሚ መሆን ያለባቸው እነሱ ናቸው። ከማንም በላይ ለአንተ ቅርብ ያሉ ሰዎች ናቸው። ታዲያ አንተ እንዲህ ስትሆንባቸው ከሰዎች ሁሉ ጣቢስ እንዳይሆኑ አለች ኡሙ ሰለማ። አንዳንድ የሲራ ሙአሪኾች እንደሚያስቀምጡት አቡ ሱፊያን ኢብኑ አልሐሪስ የረሱል ሰለላሁ ዐለይሂ ወሰለም ያጎታቸው ልጅ በጣም ጨነቀው። በዚህ ጉዞ ላይ ረሱል ሰለላሁ ዐለይሂ ወሰለም የተለያዩ ቦታዎች ላይ ሲያርፉ እላያቸው ላይ እሱ ሲገባ ረሱል ሰለላሁ ዐለይሂ ወሰለም ብድግ ብለው ጥለው ይወጣሉ። فأشار إلى علي ለዓሊ ያማከረ ምን ይሻለኝ የአላህ መልእክተኛ በጣም ምን አድርጋቸው እንደሆነ ተቆጥተውብኛል። እስልምናን ተቀብዬ መጥቻለሁ። እኔ የሆነ ቦታ ላይ ተቀምጠው አልመጣም ቢነሱ እንጂ አለ። وقال علي لأبي سفيان ለአቢ ሱፊያን አሊ ምን አለው? ائته من قبل وجهه የሆነ ቦታ ላይ መልእክተኛው ሰለላሁ ዐለይሂ ወሰለም ልክ እንደተቀመጠ ናበት ሳይነሳ ቶሎ ድረስበት ከፊት ለፊቱ ነው። وقل له ما قال إخوة يوسف ليوسف የዩሱፍ ወንድሞች ዩሱፍ ላይ ያን ሁሉ በደልና መከራ ከፈጸሙ በኋላ ለዩሱፍ ያሉትን አንተም በለው ለመልእክተኛው ሰለላሁ ዐለይሂ ወሰለም ምንድነው እሱ? قالوا تالله لقد آثرك الله علينا وإن كنا لخاطئين የዩሱፍ ወንድሞች የሰሩትን ሰርተው ታሪክ ተቀይሮ ዩሱፍ በንቡዋና በስልጣን ተንበሻብሾ ያን ሁሉ የደረሰበትን ከነሱ መከራ ችሎ ካለፈ በኋላ እነሱ ተቸግረው ሲመጡ ምንድነው ያሉት? قالوا تالله لقد آثرك الله በርግጥም በአላህ ይሁንብን አላህ ከኛ አስበልጦሃል። በተለያዩ ሰዎችን በመሻር በጥሩ ስነምግባር አንተን ከኛ አልቆሃል። وإن كنا لخاطئين ከዚህ ቀደም እኛ በአንተ ጉዳይ ላይ ተሳታፊዎች ነበርን አጥፍተናል። ታዲያ ይህንን ዓሊ ሲያማክረው አቡ ሱፊያን ሄዶ ለረሱል ሰለላሁ ዐለይሂ ወሰለም ይህንን አላቸው። ፈፈዐል ታዲያ ረሱል ሰለላሁ ዐለይሂ ወሰለም ዩሱፍ ለወንድሞቹ ያለውን አሉ መልእክተኛው ዐለይሂ ሰላቱ ወሰላም ቆሙ ማለት ነው። እዚህ ጋር መልእክተኛው ዐለይሂ ሰላቱ ወሰላም በሱ ላይ የነበራቸው ቅራኔ ተወገደ። ምክንያቱም ነቢዩላህ ዩሱፍ ወንድሞቹ በዛ ልክ ያለውን ፈድል ነግረው ማጥፋታቸውን ሲያምኑ ማጥፋታቸውን ሲያረጋግጡ ዩሱፍ ምንድን ነበር ያለው? ላ ተስሪበ ዐለይኩም አልየውም በእናንተ ላይ ዛሬ ምንም አይነት ወቀሳ የለኝም አልወቅሳችሁም ማለት። ለዚህም ፈቃለ ሰለላሁ ዐለይሂ ወሰለም ቃለ ላ ተስሪበ ዐለይኩም አልየውም ዛሬ በእናንተ ላይ ምንም አይነት መውቅሰው ወቀሳ የለኝም። የግፊሩላሁ ለኩም الله يمارك وانجلاك وهو أرحم الراحمين. فأنشده أبو سفيان أبياتا مدحه فيها يتوصلوا يقدم بيتوجن رسول صلى الله عليه وسلم أنصته بقدم أود ساجه واعتذر عما فعل به سابقا كزيفيت لسرى وبقدم لسدباته نقر مكنيات أقرب مالته. ولما بلغ كديد ميبال بوتا سيدر سمدتين عليه الصلاة والسلام ورأى أن الصوم شق على الناس أفضل ሰዎች ጾም እንደከበዳቸው መልእክተኛው አለይሂ ሰላቱ ወሰላም ሲያዩ አፈጠሩ። ያው ጾመኛ ነበሩ ማለት ነው። በለቱ ሙሳፊር ናቸው፣ ጾመኛ ናቸው። የሚያሳየው አንድ ሰው ሰፈር ላይ ሆኖ ሊጾም ይችላል ማለት ነው። መጾም ሐራም ነው አንለው። የፈለገ ሰው ይጾማል፣ የፈለገ ሰው ያፈጥራል። ይሄን የሚያሳዩ በጣም በርካታ የሆኑ ሐዲሶች አሉ። ለሱ ምን ተሆኖ ማለት ነው አልአይሰሩ ሊሳሂቢ ለባለቤቱ የተገረው አይኔ ሰፈር ላይ ጉዞ መሸቅ አልችልም ይከብደኛል ልብላ ካለ ይበላል። አይ ይቀለኛል የዛሬ ጉዞ በተለያዩ
መንገዶች የቀለለ ሆኗልና በዛ መልክ አልፈዋለሁ ካለ እዚህ ጋር መልእክተኛው አለይሂ ሰላቱ ወሰላም እነሱ ከብዷቸው ሲያዩ ያፈጠሩት ሰዎች ሁሉ መልእክተኛው አለይሂ ሰላቱ ወሰላም ተከትለው እንዲያፈጥሩ ተፈልጎ ነው። وأمر الناس بالإفطار كفتروا بهلا سوتشم إفطار إن يادروا يا الله ملتنيا عزز ثم واصل سيره جزوجون يا الله ملتنيا كتل حتى نزل بمر الظهران عشاء كبابي مر ظهران ميبان بوتا لا يسدرس እንግዲህ ኢሻለው መሽቷል የመካ ሰዎች እዚህ ድረስ ምንም አይነት መልእክተኛው አለይሂ ሰላቱ ወሰላም ወደ እነሱ ጉዞ ያደረገ መሆኑ ወቀቱ የላቸው ስለላም አላካሄዱ እንግዲህ ከዚህ በኋላ ሊያደርጉት የሚችሉት ከባድ ዝግጅት አይኖርም መልእክተኛው አለይሂ ሰላቱ ወሰላም የመካ ሰዎች በቂ የሆነ ዝግጅት ሳያደርጉ ነው የደረሱባቸውና فأوقدوا 10,000 نار 10,000 የሚደርስ እሳት ተቀጣጠለ ኩሉን على حدته ሁሉም በየራሱ መስመር ያንን ችቦ ወይም ያንን መብራት ያበራ ይህ እዚያ አካባቢ ላይ የሰፈረው ወታደር ቁጥሩ ብዙ እንደሆነ ለመካ ሙሽሪኮች ለቁረይሾች መልእክተኛው አለይሂ ሰላቱ ወሰላም በዚህ እንቅስቃሴ ማስረዳት የፈለጉት ነገር አለ ውስጣቸው እንዲርበተበት ነው وجعل على الحرس عمر بن الخطاب رضي الله عنه وجعل على الحرس عمر بن الخطاب በእነዚህ ሮንዶች ላይ አዳር በሚጠብቁ ሰራዊቶች ላይ መልእክተኛው አለይሂ ሰላቱ ወሰላም ዑመርን እንደመሪ ያደረገባቸው وخرج أبو سفيان خائفا يترقب أبي سفيان كبيتو يفرع يالون انكسكاسي متبابك هونو وطا ولا يعلم شيئا أبي سفيان من ياكو تاريخ ومعه حكيم بن حزام السجار حكيم بن حزام وبديل بن ورقاء فلما رأى النيران فسات كركت سيايو قال لا ما رأيت كالليلة نيرانا قط عند زاري والدت እሳት አይቻላልም መብራት አይቻላልም ወላ አስከረን ወታደርም አይቻላልም ማለት አሁንም ማን እንደሆኑ የተረዳው ነገር የለም قال ቡደይል አለ هذه خزاعة በዚህ ቁጥር ልክ ያሉት ኹዛዎች ናቸው ምክንያቱም ከዚህ በፊት የፈጸምንባቸው ጥቃትና ሸፍጥ አለ ሊያጠቁን የመጡት ኹዛዎች ናቸው አለው ቡደይል قال أبو سفيان من الخزاع أقل وأذل من أن تكون هذه نيرانها وعسكرها خزاع هون أنت كمتلوي ما هم كمنا يقطر بدأم يعني نسأل زك يعلونا جو قطراجهم ساعات يوم بيو ساعات عبرتو إني على يوم وتادروا تشاجهم بزي قطر لك يعلو أيلنو يتبابانو ما نمده هنا سيوكو أبو سفيان بدك بلو لما تأرى التنسى أبو سفيان بين يدي رسول الله صلى الله عليه وسلم أبو سفيان ابن حرب من سنادد قريش كقريش ባለሟሎች ውስጥ ነው ከጓደኞቹ ተለይቶ መካን እየመራ ቆይቷል በበድር ዘመቻ ባለፈው እንደተመለከተው አብዛኞቹ ሄደዋል وكان العباس رضي الله عنه على بغلة رسول الله صلى الله عليه وسلم يتجول عباس ሰራዊቱ አካባቢ ሆኖ በመልእክተኛው ሰለላሁ ዐለይሂ ወሰለም መጓጓዣ ላይ አካባቢውን ይቃኛል يقعني بالنبت فلما سمع الصوت عرفه دمس سما يا أبي سفيان أوكو فقال له يا أبا حنظلة أبي سفيان ياتنان ذاك كبابي له سراويت يمان سراويت مبني فقال أبا الفضل أنت فضل أبات هو يالو أبي سفيان قال نعم أبيت عمل قال ما لك فداك أبي وأمي من دنه يقول ما يوم على أبي سفيان قال له عباس هذا رسول الله في الناس هي الله ملكنا صلى الله عليه وسلم نو هي نلو سراويت زي ما تواتقل وصباح قريش والله يقريش وش نقات با الله ينبي من أهل قلت يكفاون قريش وش نقاتات يكفاون أبو سفيان بتعم تجنك تتبب يلاصبوا ነገር ነው የመጣበት قال لا فما الحيلة فداك أبي وأمي ምንድነው ሻው ማድረግ ከዚህ መውጣበት መንገድ ምንድነው አባስ ሰልመዋል
አቡ ሱፊያን የአባስን የረሱል ሰለላሁ ዐለይሂ ወሰለም አጎት መስለምን አላወቀም። እስካሁን እንደ አማካሪ አድርጎ እያዘው ነው የረሱል ሰለላሁ ዐለይሂ ወሰለም ዘመድ ነው በሚል። አቡ ሱፊያን ምን አለው? ወላሂ ለኢን ظፈረ ቢካ እዚህ ደጃፍ ድረስ መጥቷል፣ ድል ቢጎናጸፍብህ ለየድሪበና ዑኑቀክ አንገትህን ነው የሚቀላ። ፈርከብ ፊ ዐጅዚ ሃዚሂ ልበግል እንደው እንድንደራድረው እንድናናግረው በእኔ መጓጓዣ ላይ ወጣ ከኋላ ነው። ሐታ አትየ ቢካ ረሱለላሂ ሰለላሁ ዐለይሂ ወሰለም ወደ ረሱል ሰለላሁ ዐለይሂ ወሰለም ይዤ እስክመጣ። ረሱል ራቅ ብለው ከነ ሰራዊቶቻቸው አሉ። አቡ ሱፊያን ጊዜያዊ ነው አባስ ጊዜያዊ ስራቸው ያለውን እንቅስቃሴ መቃኘት ነው። አቡ ሱፊያንን አግኝተው ወደ ረሱል ሰለላሁ ዐለይሂ ወሰለም ፈረኪብ ተጓዙ። እየተጓዙ ባለበት ዑመርን የተሰጣቸው ስራ አለ። ሌሊቱን የሚጠብቁ ሰዎችን በኃላፊነት ተሹመው እየተቆጣጠሩ ነው። ፈለማ መረ ቢዑመር ብን አልኸጣብ በዑመር ብን አልኸጣብ አጠገብ ሲያልፉ አባስ አቢ ሱፊያንም ከኋላ በመጓጓዣ አፈናጦ ሲመለከት ረአሁ አዩ አቡ ሱፊያን ፈቃል አቡ ሱፊያን አንተ አቡ ሱፊያን ነህ አለው። ዐዱውላህ የአላህ ጠላት። አልሐምዱሊላህ አለዚ አምከነ ሚንከ ቢገይሪ ዐቅድን ወላ ዐህድ ለአላህ ምስጋና ይገባው ያለምንም ቀጠሮ ያለምንም ውል ካንተ ጋር ያገናኘው ዛሬማ አልለቅህም አለ ዑመር። ወሽተዳ ኢላ ረሱሊላህ ሰለላሁ ዐለይሂ ወሰለም አባስ እንዳትነካው አለ። እኔ ወደ መልእክተኛው ሰለላሁ ዐለይሂ ወሰለም ይዤ ላቀርበው እየወሰድኩት ነው እንዳትጠጋ አሉት ለዑመር። ዑመር ሊይዘው ወሽተዳ ኢላ ረሱሊላህ ፈጠን ብሎ ዑመር ወደ ረሱል ሰለላሁ ዐለይሂ ወሰለም ደርሶ ልግደለው ሊላቸው ወረከበ አልዓባሱ አልበግለተ መጓጓዣውን አባስን እያፈጠነ ፈሰበቀ ኢላ ረሱሊላህ ሰለላሁ ዐለይሂ ወሰለም አባስ ወደ መልእክተኛው ቀድሞ ገባ። ረሱል ሰለላሁ ዐለይሂ ወሰለም መካ አልገቡ። ወደ መካ ሊገቡ የሚያስችሏቸውን እንቅስቃሴዎች እያደረጉ ነው ያለው ሁኔታም እያስጤኑ ነው። ثم دخل عمر አባስና አቡ ሱፊያን መልእክተኛው ዐለይሂ ሰላቱ ወሰላም ጊዜያዊ ድንኳናቸው ላይ ከገቡ በኋላ ዑመር ዘሎ ገባ። ወስተእዘነሁ መልእክተኛውን አስፈቀደ። ወደ ንግግራቸውን አቋርጦ ረሱልን አስፈቀዳቸው። ፊ ضرب عنق أبي سفيان የአቢ ሱፊያንን አንገት በመቅላት ነው። አድሪቡ ዑኑቀ ያ ረሱለላህ ያስቸጋሪ ሰው የአዳም ያደርግ የሆነ ሰው አንገቱን ልቅላው አላቸው። ትላንትና አይተናል። ሐጢብ ብን አቢ በልተዓ ኪታቡን ደብዳቤውን ለሙሽሪኮች ሲያቀብል ከዛይ ሴትዮ ተቀበለውና አሊ ረሱል ሰለላሁ ዐለይሂ ወሰለም አጠገብ መጥቶ ኪታቡ ሲነበብ ሐጢብ ብን አቢ በልተዓ ይላል። እዛው አለ ሰውየው ይህን ምስጢር ያወጣው። ዑመር ምንም አላለም። هذا منافق دعني يا رسول الله أقطع عنقه ተወኝ ነው። ዑመር በዚህ መውቂፋቸው ታዋቂ ናቸው። ዛሬ ግን መልእክተኛውን ዐለይሂ ሰላቱ ወሰላም አስፈቅደው አቢ ሱፊያን ላይ እርምጃ ለመውሰድ ቀድመው በረው መልእክተኛው አጠገብ ደረሱ። فقال العباس ዑመር ለረሱል ሰለላሁ ዐለይሂ ወሰለም በዚህ መልክ ያስፈቀደ ባለበት አባስ ምን አሉ? ኢኒ አጀርቱሁ እኔ ከለላ ሰጥቼዋለሁ በእኔ ከለላ ስር ነው በጭራሽ አትነካው። وأخذ برأس رسول الله صلى الله عليه وسلم አባስ የረሱልን ጭንቅላት ያዘ። وقال لا يناجه الليلة أحد دوني በዛሬው ሌሊት ከኔ ውጪ መልእክተኛውን ዐለይሂ ሰላቱ ወሰላም እንዳያናገር እኔ ከረሱል ጋር ፕሮግራም ይዣለሁ አለ አባስ። ማንን ላገናኝ? አቡ ሱፊያን። ይታወቃል ከለላ ከተሰጠ በኋላ ማንም ሰው አይነካም። እንደምታውቁት ረሱል ሰለላሁ ዐለይሂ ወሰለም ከለላ ተሰጥቷቸዋል መካ ውስጥ እንዳሳለፍነው ታሪኩ ማለት ነው። ይሄ የሚታወቅ ነው በመካከላቸውና ከለላ ሰጥቶ ጉዳዩ አብቅቷል ረግበዋል። ዑመር ግን ለዚህ እውቅና አልሰጠም። ወአክሰረ ዑመር ወረሱሉላህ ሰለላሁ ዐለይሂ ወሰለም ሳኪት ዑመርን በጣም ንግግር አበዛ። እገለዋለሁ አለ። ረሱል ዝም ብለዋል። እስካሁን ድረስ ምንም በጉዳዩ ላይ አልተናገሩም። ثم قال للعباس በአባስና በዑመር መሃል ግብግብ ሲበዛ ረሱል ሰለላሁ ዐለይሂ ወሰለም ለአባስ ብቻ ምን አሉት? اذهب الى بيتك ወደ ቤትህ ተንቀሳቀስ فإذا أصبحت فأتني به ستانا قابلت إن سويه إذا هل نار رسول الله صلى الله عليه وسلم. فلما جاء في الصبح بالوت مسألة طوات الأيسيمة قال رسول الله صلى الله عليه وسلم
ጠዋት አቢ ሱፊያንን ይዞ አባስ ሲቀርብ የአላህ መልእክተኛ ምን አሉ? ወይሐከ ያ አባ ሱፊያን፣ የቁረይሾች መሪ ነው። ወይ ጥፋትህ አንተ አባ ሱፊያን አሉት። አለም ያዕኒ ለከ አን ተዕለመ አን ላ ኢላሃ ኢለላህ፣ ከአላህ በስተቀር በሐቅና በእውነት የሚመለክ አምላክ እንደሌለ ልታውቅ ወይም ልታምን ጊዜው አልቀረበም? ምንድነው የምትጠብቀው? ቃለ አቡ ሱፊያን እንዲህ ያሉት ረሱል ሰለላሁ ዐለይሂ ወሰለም አቡ ሱፊያን እንዲህ አላቸው፣ ማ አሕለመክ፣ ምን ቻ ያደረገ? የረሱል ሰለላሁ ዐለይሂ ወሰለም አቅም ዛሬ እንደ ትላንትናው አይደለም። ከሀገር እንደተባረሩት የእንግዲህ ልጅ እንደተጣለባቸው በሱልህ አልሑደይቢያ ብቻ ከስምምነቱ በኋላ ከዛ በፊት በ6 ዓመታት ውስጥ ያልሰለሙ ሰዎች ነው የሰለሙት። በጣም በርካታ ሰዎች ወደ እስልምና ገብተዋል። 10,000 የሚደርስ ሰራዊት ረሱል ሰለላሁ ዐለይሂ ወሰለም በሚያስፈራ ግርማ ሞገስ መካ ደጃፍ ላይ ቀርበዋል። አቡ ሱፊያን ይኸው እግራቸው ስር መጥቶ ምንም አይነት እርምጃ አልተወሰደበትም። ያ ሁሉ ሰርቶ ማ አሕለመክ እያላቸው ምን ቻ ያደረገ? ወአክረመክ ምን ቸር አደረገ? ወአውሰለክ ሰዎች ሲቆርጡ አንተ ምን ቀጣ ያደረገ? ወለው ካነ መዐሁ ኢላሁን ገይሩሁ፣ ከሱ ውጭ ከአላህ ውጭ የሚመለክ ሌላ አምላክ እኛ እንደምንለው ቢኖረን ኖሮ ለአግና ዐኒ ሸይአን ባዕዱ፣ እስካሁን ድረስ ለእኔ የሆነ ነገር ይጠቅመኝ ነበር። ይሄ ሁሉ ጭንቀት ውስጥ ገብቼ ይሄ ሁሉ መተራመስ ውስጥ ገብቼ ምንም ሊፈይደኝ አልቻለም ማመልከዋል። ቃለ ወይሐከ ያ አባ ሱፊያን፣ ወይ ጥፋትህ አሉት። አለም ያዕኒ ለከ አን ተዕለመ አኒ ረሱሉላህ፣ እኔ የአላህ መልእክተኛ መሆኔ ልታምንና ልታውቅ አሁንም አልቀረብክም አሉት መልእክተኛው ዐለይሂ ሰላቱ ወሰላም። በአንዴ መቀበል አልቻለም አቡ ሱፊያን። ቃል አማ ሃዚህ፣ እቺማ አለ ማለትም አንተ መልእክተኛ መሆንን ማመንና መመስከርማ ፈኢነ ፊ ነፍሴ ውስጥ ሸይ የሆነ ነገር አለ። ሐታ አልአን ሚንሃ ሸይ፣ ውስጥ ይሄ ላይ ትንሽ እያመነታ ነው። ይሄን ልቀበል የምችለው ነገር አይደለም ነው፣ የሆነ ጥርጣሬ አለኝ ያለ። ይሄኔ ፈቃለ አልዓባስ፣ ለማደራደርና ለማሸማገል ይዞት የቀረበው ዓባስ የረሱል ሰለላሁ ዐለይሂ ወሰለም አጎት፣ አስልም ቀብለ አን ቱድረበ ዑኑቀክ፣ እስልምናን ተቀበል አንገትህ በሰይፍ ከመቀላቱ በፊት አለ። ፈአስለም፣ እንግዲህ በዚህ መልክ አቡ ሱፊያን ሰለመ። ኋላ ላይ ግን እስልምናው አምሯል አቡ ሱፊያን። ወሸሂደ ሸሃደት አልሐቅ፣ ትክክለኛ እውነተኛ የሆነ ለኒፋቅ ሳይሆን እውነተኛ የሆነ እስልምናን ተቀበለና ወደ መካ ሊመለስ ነው። ረሱል ሰለላሁ ዐለይሂ ወሰለም መረ ظهራን የሚባል መካ አቅራቢያ ላይ ነው የሰፈሩት። ሙሉ የጦር ሰራዊታቸውን እዚያ ቦታ ላይ ያስቀመጡት። አቡ ሱፊያን ምንም ማድረግ እንደማይችልም ገብቶታል። እስልምናን ተቀበለ። ፈቃለ አልዓባስ፣ አባስ ምን አለ? ያ ረሱለላህ ኢነ አባ ሱፊያነ ረጁሉን ዩሒቡ አልፈኽር፣ አቡ ሱፊያን ማለት በተፈጥሮ የሆነ ፈኽርን ስልጣንን የሚወድ ሰው ነው። ፈጅዐል ለሁ ሸይአን፣ የሆነ ነገር ስጠው። ይህ ማለት ነው አንዳንድ ሰዎች የሆነ ዘፋኝ ወይ የሆነ ነገር ውስጥ ስልጣን ውስጥ የሆኑና እስልምናን ሲቀበሉ ያ ስልጣን የሚጎልባቸው ይመስላቸው ሰዎች አሉ። ከዛ ይሸሻሉ። ረሱል ሰለላሁ ዐለይሂ ወሰለም አልኢስላሙ ላ የዚዱ ኢላ ሸረፋ ብለዋል። አንድ ሰው እስልምናን በመቀበሉ ሸረፍን እንጂ ሌላን አይጨምረው። ስለዚህ ያ ነገር ያጣ እንዳይመስለው ነው ለአቡ ሱፊያን የሆነ ነገር አድርግለት አለ አባስ። ቃለ ናም፣ ችግር የለውም አሉ ረሱል ሰለላሁ ዐለይሂ ወሰለም። እሺ አቡ ሱፊያን እንዲህ አይነት ነገሮች የሚወድ ከሆነ አይቀርበትም። አሁን ምን አሉ የአላህ መልእክተኛ በዚህ ዕለት? መን ደኸለ ዳረ አቢ ሱፊያን፣ የአቢ ሱፊያንን ቤት የገባ ሰው፣ እኛ ወደ መካ ሰብረን ስንገባ ወደ አቢ ሱፊያን ቤት የተጠጋ ሰው ፈሁወ አሚን፣ እሱ ሰላም ነው አሉ መልእክተኛው ዐለይሂ ሰላቱ ወሰላም። ወመን አግለቀ ዐለይሂ ባበሁ፣ አቢ ሱፊያን በሩን የዘጋበት ሰው ፈሁወ አሚን፣ እሱ ሰላም ነው አንነካው። ወመን ደኸለ አልመስጂድ አልሐራም፣ ምንም አይነት ትንኮሳ ሳይፈጽም እኛ ስንመጣና ስንገባ ወደ መስጂድ አልሐራም የሸሸ ሰው ፈሁወ አሚን፣ እሱም ሰላም ነው አሉ መልእክተኛው ዐለይሂ ሰላቱ ወሰላም። እንግዲህ ይሄ ሁሉ ሁኔታ የሚያሳየው ረሱል ሰለላሁ ዐለይሂ ወሰለም መካ እንደሚገቡ ለአቢ ሱፊያን ጥቆማ ነው። ከአሁን በኋላ ከቁጥጥሩ ውጪ ከቁረይሾች አስተዳደር ውጪ መካ እንደምትሆን ግልጽ ነው። دخول رسول الله صلى الله عليه وسلم في مكة المكرمة، يا الله ملتنيا ودا مكة እንዴት እንደገቡ የሚያሳይ የሆነ ሂደት ነው። የረሱል ሰለላሁ ዐለይሂ ወሰለም አገባብ
አንዱ አቡ ሱፊያን ሙሉ ለሙሉ ወደ መካ ሳይመለስ ጠበብ ያለ ቦታ ሙሉ የረሱል ሰለላሁ ዐለይሂ ወሰለም ሰራዊት በቡድን ሆኖ በሚያልፍበት ጊዜ አቡ ሱፊያን እየተመለከተ የረሱልን ሰለላሁ ዐለይሂ ወሰለም ሰራዊት ብዛት እንዲያይና እዛ ሄዶ ደግሞ መካ ላይ ያሉ ሰዎችን እንዲያስደነግጥ እንዲያስችለው አባስን የአላህ መልእክተኛ እዛ ቦታ ላይ ሄዳ አቆምልኝ አቡ ሱፊያን ይዘውቁ ይህ ያለንን ወታደራዊ መልእክተኛው ዐለይሂ ሰላቱ ወሰለም። ይሄ ምናልባት አንዳንድ ሀገሮች ጦርነት ሲያሟሙቁ ትዕይንት ያሳያሉ። የወታደራቸውን ትዕይንት ያላቸውን ሚሳኤል ያላቸውን ኃይል ማለት ነው። ጠላት ይሸበራል። وفي الصباح ንጋት ላይ ተቀደመ ረሱሉላህ ሰለላሁ ዐለይሂ ወሰለም ኢላ መካ የአላህ መልእክተኛ በቀጥታ ወደ መካ አቀኑ። ወአመረ አልዓባስ አባስን አዘዙት አን يحبس አባ ሱፊያን بمضيق الوادي عند حطم الجبل ተራራ አካባቢ ቀጠን ያለ መንገድ አለ ወይም ጠበብ ያለ እዛ ቦታ ላይ እንዲያቆመውና እያንዳንዱ ህብረት ባንዲራውን ይዞ ሲያልፍ እንዲመለከት አድርገው አሉ ረሱል حتى تمر به جنود الله فيراها የአላህ ሰራዊት ባጠገቡ እያለፈች እንዲመለከታት አሉ። ففعل አባስም ከረሱል በወሰደው ትእዛዝ አቆመው የሆነ ቦታ ላይ ጠበብ ያለ ቦታ ላይ ሁሉንም ሰራዊት ለብቻ ብቻ ሆኖ መመልከት በሚያስችል ሁኔታ فمرت القبائل على راياتها እያንዳንዱ ቀባይልና እያንዳንዱ ጎሳ ባንዲራውን ይዞ ማለፍ ጀመረ። አቡ ሱፊያን ቆሞ እየተመለከተ كلما مرت به قبيلة እያንዳንዱ ጎሳ ሲያልፍ قال إلى أبو سفيان يا عباس من هذه عباس ሆይ እቺ ህብረት ማን ናት ይለዋል። فيقول ይለዋል ያስተዋወቀው በኑ ፉላን ትባላለች مثلا በኑ ሱለይም ለምሳሌ በኑ ሱለይሞች ናቸው ብሎ ይነግረዋል። فيقول ما لي ولبني فلان እኔና በኒ ፉላኖችን ምን አገናኘን እያለ እንዲህ ይናገራል። حتى مرت كتيبة الأنصار يحمل رايتها سعد بن عبادة የአንሳሮች ጀማ እስክትመጣ ድረስ ባንዲራውን سعد بن عبادة እየተሸከመ سعد بن عبادة أبا سفيان وإمام أبو سفيان እንደሰለመ ያውቅ فقال له يا أبا سفيان اليوم يوم الملحمة ዛሬማ የምትቀን ነው አለ። ዛሬ የምንጨርሳችሁ ቀን ነው አለው سعد بن عبادة اليوم تستحل الكعبة ዛሬ ካዕባ ምትፈቀደበት ቀን ነው እንጨርሳችኋለን። فقال يا عباس أبو سفيان እንዲህ አለ حبذا يوم الدمار የምንጠፋውበት ቀን ወይም ደግሞ የህላኩ ቀን የመጥፊያው ቀን ምንኛ ያማረ አለ። ثم مر رسول الله صلى الله عليه وسلم في كتيبته الخضراء ከጀማዎቻቸው ጋር መልእክተኛው አለይሂ ሰላቱ ወሰላም እሳቸው ካሉበት ህብረት ጋር ባጠገቡ አለፉ። አቡ ሱፊያን ማን እንዳለ እዛ ውስጥ አያውቅም። فيها المهاجرون والانصار ሙሃጅሮችና አንሳሮች ያሉበት ላይ ነው ረሱል ሰለላሁ ዐለይሂ ወሰለም ያሉት። لا يرى منهم الا الحديد ከዚህ ስብስብ ላይ ብረት እንጂ አይታይም፣ ብረት ለበስ ናቸው። فقال سبحان الله ለይህንንም ሲያይ አቡ ሱፊያን يا عباس من هؤلاء እነዚህ እነማን ናቸው አለ። قال هذا رسول الله ይሄ አላህ መልእክተኛ ነው። في المهاجرين والأنصار ከሙሃጅሮችና ከአንሳሮች ጋር ሆኖ ይሄ የአላህ መልእክተኛ ነው አለው አስተዋወቀው። قال من هذا ما لأحد بهؤلاء قبل ولا طاقة አንድም አካል አንድም አገር በእነዚህ ሰዎች ላይ ምንም አይነት የሆነ ችሎታም ሆነ አቅም የለውም ካሁን በኋላ አቡ ሱፊያን። ረሱል ሰለላሁ ዐለይሂ ወሰለም እንግዲህ ይሄን ሁሉ ሰራዊታቸው አስቃኙት አሳዩት። በእነዚህ ላይ እነዚህን የሚዋጋ ከነዚህ ጋር የሚመጣጠን አንድም የለም። لقد أصبح ملك ابن أخيك የወንድምህ ልጅ ስልጣን በእርግጥም ሆኗል ዛሬ عظيما ከባድና የማይደፈር ሆኗል አለ አቡ ሱፊያን። እንግዲህ ሩዕብ ተፈጠረ ውስጡ ላይ በጣም ፍራቻ ማለት ነው። قال العباس አባስ ምን አለ يا أبا سفيان አንተ አባ ሱፊያን ሆይ إنها النبوة ይሄ እኮ ነብይነት ነው ሄዶ የሚሰፋ ነገር ነው። قال نعم إذن እንዲያማ ከሆነ አው ልክ ነው። ثم أخبر رسول الله صلى الله عليه وسلم ثم أخبر رسول الله صلى الله عليه وسلم بمقالة سعد يا الله መልእክተኛ የሰዓድ ኢብኑ ዑባዳ ንግግር ተነገራቸው ለአቡ ሱፊያን ያለው ዛሬ መጥፊያ ቀን ነው እንጨርሳቸዋለን፣ ዛሬ ካዕባ ተፈቃጅ ይሆናል ያለው ንግግር ለረሱል ሲደርሳቸው ከደበ ሰዓድ አሉ። ሰዓድ ዋሽተዋል፣
ይህ ቀን ካዕባ ላይ ደም የሚፈስበት ቀን ሳይሆን هذا يوم يعظم الله فيه الكعبة الله ካዕባን የሚያተልቅበት የሚያገስበት ቀን ነው ويوم تكسى فيه الكعبة كعبة لبسوا የምትለበስበት ቀን ነው አሉ መልእክተኛው عليه الصلاة والسلام የሰዓድ ንግግር እንደጥፋት ቆጠሩና واخذ الرايه من سعد كسعد بانديراውን ተቀበሉ ودفعها لابنه قيس لرسول سعد ልጅ ለቀይስ ሰጡ መልእክተኛው عليه الصلاة والسلام وبعد مروره أسرع أبو سفيان حتى دخل مكة رسول كاتقبو كالفو بوهالا يا رسول صلى الله عليه وسلم سراويت مولو لمولو كتتناقق بوهالا أبو سفيان بتام فتره ودا مكة جنبه وصرخ بأعلى صوته كف بالو دمسو جوه يا معشر قريش أيتوا يا رسول صلى الله عليه وسلم زقجت مولو يسراويت من قسقاسي تملكتوا لنا إن أنت قريش وجوهان هذا محمد كفيل الذي تاجوا يالله محمد قد جاءكم فيما لا قبل لكم به ان انت بما تشلوت اقطاጫ ካቀማችሁ በላይ በሆነ ሰራዊት ወደ እናንተ መጥቷል ታዲያ የተሰጠው ቅናለና እኛ ዛሬ አንሸከምም ይሄንን አንችልም አለ አቡ ሱፊያን فمن دخل دار ابي سفيان يا ابي سفيان بيت የገባ ሰው ተብሏል فهو آمن ቀደም ረሱል ሰለላሁ ዐለይሂ ወሰለም የሰጡት ስልጣን ማለት ነው ይሄ የሆነ ሐላፊነት ነገር ወይም ደግሞ የሆነ የሚወደው ነገር አለ ሲባሉ ይሄን ሰጥተውት ነበር የአቢ ሱፊያን ቤት የገባ ሰው ሰላም ነው አላቸው ድምጹን በጣም ከፍ በማድረግ ከፍታማ ቦታ ላይ ቆሞ አቡ ሱፊያን መልእክት አስተላለፈ ቃሉ አሉት ህዝቦቹ قاتلك الله يطفى وما تغني عنا دارك ያንተ ቤት ለኛ ምን ይሰራልናል ዛሬ ሳሰራ ቆይተ ዛሬ ይሄን ብትነግረን ምን ያደርግልናል እኛ አሉት قال ومن اغلق بابه فهو آمن እዛው ቤቱ ደጃፉ ላይ ሆኖ እንኳን በሩን የዘጋ ሰው እሱም ሰላም ነው ምንም አይነካው ومن دخل المسجد الحرام ولا مسجد الحرام የገባ ሰው فهو آمن እሱም ሰላም ነው አላቸው فاسرع الناس الى بيوتهم الى المسجد الحرام ሰዎች ወደ ቤታቸውና ወደ መስጂድ الحرام በፍጥነት ተቻኮሉ ያው የተባለውን ከለላ ጥቃት እንዳይከፈትባቸው እንዳይደርስባቸው ማለት ነው መልእክተኛው عليه الصلاه والسلام ወደ መካ ሲገባ ይሄ እንግዲህ ጦርነት ላይ ኢላማ እንዳይደረጉ ምንም አይነት ጥቃት እንዳይከፈትባቸው ማለት ነው አንዳንድ አገራቶች የሆነ ቦታ ላይ ጥቃት ማድረግ ወይም የሆነ ነገር ማድረግ ሲፈልጉ አስቀድመው መልእክት ይሰጣሉ ያን ቦታ ለቃችሁት ወይ የሆነ ቦታ ላይ ተገኙ ተሰብሰቡ የሚል መልእክት ይመጣል ولما وصل رسول الله صلى الله عليه وسلم رسول صلى الله عليه وسلم ወደ መካ እንዴት ገቡ አገባባቸው ምን ይመስላል አገባባቸው በሶስት የተከፈለ አይነት ነው አንደኛው ኻሊድ ኢብኑ ወሊድ ይዞት የሚመራው ሰራዊት አለ በሌላ በኩል ዙበይር ኢብኑ አልዓዋም የሚመራው ሰራዊት አለ እንዲሁ ከሳቸው ጋር ያለው ሰራዊት አለ በአንድ አቅጣጫ አይደለም የገቡት በሶስት አቅጣጫ አካባቢ ነው የገቡት ወደ መካ ሲገቡ ማለት ነው ወደ መካ ሲገቡ ከአቢ ሱፊያን ስልጣን ወይም ቁጥጥር ውጪ መልእክተኛውን عليه الصلاه والسلام በጦር ለማስቆም የሞከሩ አካሎች አሉ ግን አልተሳካላቸው የተለያዩ ቀባይሎችን አወጣተው እንዲቀጥሙ ሙከራ አደረጉ በኻሊድ አቅጣጫ በኩል ያሉት ናቸው ኻሊድ ግን እነዛን ሰዎች ሁሉ አጨዳቸው የተወሰኑ ሸሹ ولما وصل رسول الله صلى الله عليه وسلم الى ذي طوى متبال ቦታ ናት መካ አቅራቢያ የምትገኝ ቦታ ሲደርሱ አመረ ኻሊድ ኢብኑ الوليد قائد الميسرة በስተግራ በኩል ባለው የመንገዱ አቅጣጫ ማለት ነው የሚመራውን ኻሊድ አዘዙት أن يدخل مكة من أسفلها መካን ከታችኛው በኩል እንዲገባ መካ ካለችበት ከታችኛው አቅጣጫ እንዲገባ እሳቸው የሚመጡበት አቅጣጫ ማለት ነው ከታች በኩል እንዲገባ من طريق ኩዳ ከኩዳ መንገድ በስተግራ በኩል ወይም ደግሞ ለካዕባ ለመካ ታችኛው አቅጣጫ ይዞ እንዲገባ የአላህ መልእክተኛ عليه الصلاه والسلام አዘዙት وين عرض له احد ሊጋጠመው ሊፋለመው የቀረበ አንድም አካል ካለ ደግሞ يحصده حصدا ማጨድን ያጭደዋል ወይም እርምጃ ወሰዳሉት መልእክተኛው عليه الصلاه والسلام አንተ ይሄን አቅጣጫ ይዘህ ሄዳሉት حتى يوافيه على الصفا صفا ላይ እንገናኛሉት መልእክተኛው عليه الصلاه والسلام وامر زبير ደግሞ አዘዙት قائد الميمنه ነበርሱ በስተቀኝ ያለውን የሚመራ ከመልእክተኛው በስተቀኝ አቅጣጫ ያለውን የሚመራ መሪያቸው ነው
وحامل راية رسول الله صلى الله عليه وسلم يفتح مكان بانديرة تشكامين يعني كان بانديرة ونسطوت للسوم أن يدخل مكة من أعلاها من كدائم ككداء أقباجا كلاين يوبكل خالد كتاچن يوبكل سيون سو دغمو كزي كدا كميبالو بلاين يوبكل اندي غبا ملكتنيو عليه الصلاه والسلام عززوت كذا ويغرز رايته بالحجون حجون مزاو مكه اقرابيا يالو ጥንታዊ ስሞች ናቸው እነዚህ ሁሉ በአጠቃላይ እዛ አካባቢ ሰክቶ ባንዲራውን እንዲቆያቸው መለክተኛው عليه الصلاه والسلام عززوت ولا يبرح حتى ياتيه رسول الله صلى الله عليه وسلم እኔ እስከመጣ ድረስ ቦታውን እንዳትለቃሉ እኔ እስከመጣ ድረስ ቦታውን እንዳትለቃሉ የአላህ መልእክተኛ عليه الصلاه والسلام وامر ابا عبيده قائد الرجاله ومن لا سلاح له የጦር መሳሪያ የሌላቸውና እግረኞችን የሚመራው ደግሞ በመሪነት አቡ ዑበይዳን እሱን አሚር አድርገውታ ረሱል ሰለላሁ ዐለይሂ ወሰለም ቀድሞ ሄዶ እሱም أن يأخذ بطن الوادي ረባዳማ የመካ ቦታዎችን እንዲቆጣጠር እንዲይዝ የአላህ መልእክተኛ አዘዙት حتى ينزل بمكة بين يدي رسول الله صلى الله عليه وسلم أبو عبيدة كملكتنياو بفيت አስቀድሞ መካን እንዲሰፍር ትእዛዝ ሰጥቶት መልእክተኛው عليه الصلاة والسلام ووبشت قريش أوباشا قريشوች የተወሰኑ ቀባይሎችን ሰበሰቡ አነሳሱ بالخندمة خندمة ምትባል ቦታ ላይ قالوا علوا እነዚህ አውባሾች إن كان لهم شيء كنا معهم እሺ እንሰብሰብ እንዋጋ ለነሱ ለቁረይሾች የሚሆን የሆነ ነገር ካለ ኩና ማሁ በዚህ ጦርነት ላይ የሚሳካላቸው ነገር ካለ ከነሱ ጎን እንቆማለን አሉ የተለያዩ ቀባይሎች ወኢላ አዕጠይና الذي سئلنا አሊያገን የምንጠየቀውን እጅ ሰተን እንሰጣለን አሉ ካልተሳካለ ተሰብስበው ኻሊድን ሊገጥሙ በኻሊድ አቅጣጫ ላይ ያሉት ጠበቁ فلما مر بهم خالد ባጠገባቸው ሲያልፍ حصد 12 منهم في مناوشة خفيفة قلل باله يطور ورورا توراورو خالد كنذي سوዎች ውስጥ ወደ 12 የሚደርሱ ሰዎችን ገደለ وفر الباقون يتقروا شش ثم تقدم خالد ቀስ ያለ ወደ መካ መግባት ያዘ يجوس مكة مكان يسلل حتى وافى رسول الله صلى الله عليه وسلم على الصفا በተሰጠው አቅጣጫ መሰረት ሰፋ ላይ ከመልእክተኛው عليه الصلاة والسلام ጋር እስኪገናኝ ድረስ እንግዲህ ያጋጠመው ነገር በጣም ቀላል ነው ለሱ ማለት ነው ቀላል በሆነ መልኩ ተወጥቶት ረሱል ሰለላሁ ዐለይሂ ወሰለም የሰጡት ቦታ ላይ ደርሷል وقتل من رجاله 2 خالد ከያዛቸው ሰራዊቶች ውስጥ ሁለት ሰዎች ተገለዋል ضل الطريق መንገድ ተሳስተው وشذ عنه ከሱ ሰራዊት ሾልከው ወጥተው ሁለት ሰዎች መንገድ ጠፍቶባቸው ተገለውበታል خالد ከዛ ውጪ ከሙስሊሞች يموت سو يلم ነው اما زبير بن العوام فنصب الرايه بالحجون عند مسجد الفتح حجون متبال ቦታ ላይ مسجد الفتح ላይ ደርሶ የተሰጠው ቦታ ላይ ደርሶ خالد ማነው زبير ባንዲራውን ተከለ وضرب قبة فيها ጊዜያዊ ድንኳንም ደኮን በዛ ድንኳን ውስጥ ኡሙ ሰለማ ወመይሙና رضي الله عنهما ድንኳን ውስጥ አርፈውበታል ولم يبرح حتى جاء رسول الله صلى الله عليه وسلم يا الله ملتنيا قدم اني اسكمت ادرس بوتان እንዳትለቀ ብለውት ነበር يا الله ملتنيا እስኪመጡም ቦታውን አለቀቀም فاستراح قليلا حتى جاء رسول الله صلى الله عليه وسلم فاستراح قليلا ቦታውን ሳይለቅ يا الله ملتنيا ጠብቋቸው يا الله ملتنيا ከመጡ በኋላ የተደኮነው ድንኳን ላይ የተወሰነ ቆይታ አደረጉ ثم سار ተጓዙ وبجانبه ابو بكر رضي الله عنه يحادثه አጠገባቸው አቡ በክር አለ አብሯቸው እያወራ ነው አብሯቸው እያወራ ይንቀሳቀሳል وهو يقرأ سورة الفتح يا الله ملتنيا يفتح سورة يقرأ إنا فتحنا لك فتحا مبينا وحوله المهاجرون والأنصار كما ملتنيا وزوريا لي أنصاروችና ሙሃጅሮች አሉ እንግዲህ ክፍት ሆነዋል ሙሉ ለሙሉ መልእክተኛው عليه الصلاة والسلام እና ባልደረቦቻቸው መካን ቀለል ባለ መልኩ ተቆጣጥረዋል በድንገት ስለሆነባቸው የመካ ሰዎች ያደረጉት ዝግጅት የለም فاستلم حجر الاسود الملكين عليه الصلاه والسلام استلام አደረጉ وطاف بالبيت كعبه ላይ طواف አደረጉ وهو على الراحله መጓጓዣቸው ላይ ሆነ ولم يكن محرما احرام ያደረጉ አልነበሩ ለዑምራ ወይም ለሐጅ محرم አይደሉም
የመጡት መካን ለመክፈት ነው መልእክተኛው አለይሂ ሰላቱ ወሰለም وكان حول البيت 360 صنما ካዕባ ዙሪያ ላይ ወደ 360 የሚደርሱ ጣዖቶች ነበሩ ረሱል እየገቡ ነው የመካ ሙሽሪኮች በዘመናት ሲዋደቁላቸው ከመልእክተኛው ሰለላሁ ዐለይሂ ወሰለም ጋር ሲከራከሩባቸው የነበሩ ጣዖቶች አሁን እዚህ ተሰይመዋል መልእክተኛው ሰለላሁ ዐለይሂ ወሰለም እጅ ላይ ወድቀዋል የረሱልን ሰለላሁ ዐለይሂ ወሰለም ተልኮ መካ ውስጥ በብዛት ሲያጣጥሉ የነበሩት ምንድነው ሰበብተ አሊሀተና አማልክቶቻችን እኮ ሰደብክብን አደነቆርክብን አማልክቶቻችን ምንም አይጠቅሙም እኮ እያልከን ነው أجعل الآلهة إلها واحدا إن هذا لشيء عجاب አማልክቶችን አንድ አደረገ እንዴ እኛ በብዛት በቁጥር በጣም በርካታ አማልክቶች አሉ ይያለን እነሱ ሁሉ አይበቁም ይያለን አማልክቶችን እሱ አንድ አደረገ ይያሉ የረሱልን ሰለላሁ ዐለይሂ ወሰለም ጥሪ በጣም ይገረሙበት ይደነቁበት የነበረው ነገር ሊፈርስ ነው ሊወድም ነው ረሱል ሲገቡ ካዕባ ዙሪያ ላይ ወደ 360 ጣዖቶች አሉ فجعل يطعنها بعود في يده እጃቸው ላይ ባለ ከዘራ ረሱል ሰለላሁ ዐለይሂ ወሰለም ወጋ ያረጋሉ እነዛን ጣዖቶች ويقول ይላሉ وقل جاء الحق وزهق الباطل በርግጥም ሐቅ መጣለ باطل ተወገደ إن الباطل كان زهوقا باطل ተወጋጅ የሚለውን አያ ሌሎችንም እያነበቡ ረሱል ሰለላሁ ዐለይሂ ወሰለም ጣዖታትን አንድ ባንድ ማራገፍ መጣል ጀመሩ والأصنام تتساقط على وجوهها ጣዖቶች እየተወጉ ረሱል ሰለላሁ ዐለይሂ ወሰለም ሲወጓቸው በፊት ለፊታቸው እየተደረመሱ መውደቅ ያሉ ረሱል ሰለላሁ ዐለይሂ ወሰለም ሙሉ ለሙሉ በዚህ መልኩ ካዕባን በእጃቸው ካስገቡ በኋላ ከሰሯቸው ስራዎች ውስጥ አንዱ ተጥሂሩል ካዕባ የካዕባን ውስጥ ከነበረው ባዕድ አምልኮ የተለያዩ ጣዖት ቅርጻቅርጽ ማጥራትና ማጽዳት والصلاه فيها እዛው ውስጥ መስገዳቸው فلما فرغ من الطواف طواف ሲጨርሱ የአላህ መልእክተኛ دعا عثمان بن طلحه አስጠሩት ቁልፉ ማን ጋር ነው ሲባል عثمان بن طلحه እጅ ላይ ያለ ከመካ ሰዎች ውስጥ የአላህ መልእክተኛ አስጠሩትና ቁልፉን ተቀበሉ فاخذ منه مفتاح الكعبه وامر بفتحها ቁልፉን ተቀበለው እንዲከፈት አዘዙ ثم امر بما فيها من الاصنام በዙሪያ ያሉ ጣዖቶች ሁሉ ተጥለዋል ውስጥ ላይ ያለው ጣዖት ደግሞ እንዲወጣ አዘዙ فاخرجت وكسرت ሙሉ ካዕባ ላይ ያለው ጣዖት ወጥቶ እንዲሰበር ተደረገ وامر بما فيها من الصور فموحيت ውስጥ ላይ ያሉ ፎቶዎችን ቅርጻቅርጾችን አዞ የአላህ መልእክተኛ እንዲቀደዱ አደረገ ثم دخلها هو وأسامة بن زيد ወደ ካዕባ ለመጀመሪያ ጊዜ እሳቸውና ኡሳማ ብኑ ዘይድ ገቡ ኡሳማ حبه وابن حبه ወዳጃቸው የወዳጃቸው ልጅ ዘይድ ብን ሐሪስ وبلال ገባ فأغلق الباب الرسول صلى الله عليه وسلم በሩን ዘጋ واستقبل الجدار الذي يقابله ልክ እንደገባ ፊት ለፊት ወዳለው ግድግዳ ትይዩ ሆነ መልእክተኛ وعن يساره عمود በስተግራው በኩል ምሰሶዎች አሉ ወይም አንድ ምሰሶ አለ وعن يمينه በስተቀኙ በኩል ደግሞ عمودان ሁለት ምሰሶዎች አሉ ልክ ገብቶ ከሱ ትይዩ ባለው በስተግራ በኩል አንድ ምሰሶ በስተቀኝ በኩል ደግሞ ሁለት ምሰሶዎች አሉት ለካዕባ በሳቱ ووراءه 3 أعمدة ከበስተጀርባው ደግሞ 3 ምሰሶዎች አሉት فصلى ركعتين رسول صلى الله عليه وسلم قبتوا ولا ركع سجد ثم دار في البيت كذا بيتون زر بلو قانيت وكبر في نواحيه بزوريا ولا تكبير هذا الرجل رسول صلى الله عليه وسلم الله أكبر ووحد الله يا الله بتشنيا تملاكين تناقض لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير لا تثريب عليكم اليوم رسول ካዕባ ውስጥ ገብተው ውስጡ ላይ ያለው ነገር እንዲጸዳ ካደረጉና ከሰገዱ በኋላ በሩን ከፍተው ሲወጡ ቁረይሾች መስጂድ አልሐራም በሰፍ ሞልተው የአላህ መልእክተኛ ሲያዩዋቸው لا تثريب عليكم አሉ በእናንተ ላይ ምንም አይነት ወቀሳ የለም አሉ መልእክተኛ ያ ሁላ በደል ያደረሱ ያ ሁላ ግፍ የሰሩ ሰዎችን የአላህ መልእክተኛ በይቅርታ አለፉ ثم فتح الباب
بر كفتو يا الله ملتين. وكانت قريش قد ملأت المسجد الحرام صفوفا بصف مسجد الحرام ناتشنا الكوا فأخذ بعضادتي الباب يا الله ملتين يبروتشن ويم كعبة مكانوتشن يازو فخطب خطبة بليغة دكا يدرس جاف يدرس خطوانا درب بين فيها كثيرا من أحكام الإسلام بزا خطبات شولي بركاتا يسلمنا هقاتوتشن أبرار وأسقط أمور الجاهلية الجاهلية تكباراتوتشن بعد أملكوتشن ليلوتش هقاتوتشن كله ودك أدرجه وأعلن عن ذهاب نخوتها الجاهلية استدادر ملو ندتوجده يفاد الرجل ملتين عليه الصلاة والسلام ثم قال له يا معشر قريش إن أنت قريش وجهي ما ترون أني فاعل بكم إن أنت لا من يسرى الله جل وعلا متبقوت يقولوا نجر بجاشين قبطون يسرى جل سرعنا تفاتل من يسرى بنا الله جل يتبقى جل الله جل تلوى ملتين عليه الصلاة والسلام قالوا خيرا كانت متبقوا ملكامن نجاب أخ كريم شريهون كوندم وابن أخ كريم شري هنا سولجنا أنت سلازم من تسرى لا تبقى الملكامن نجاب قال علي الله ملتين لا تثريب عليكم اليوم بل أنت لا من ما يتوقع سيلم اذهبوا فأنتم الطلقاء هيدوا لنا يا الله ملتين إن أنت من الناجو ነፃናቸው አሉ መልእክተኛው አለይሂ ሰላቱ ሰላም የሚጠየቅ የለም ምናልባት ወደፊት እንደምናየው አንዳንድ ሰዎች በተገኙበት እንዲገደሉ መልእክተኛው አለይሂ ሰላቱ ሰላም ትእዛዝ ያስተላለፏቸው ሰዎች አሉ ወደፊት እንደሚመጣው አንዳንድ ጥፋት ያለባቸው ሰዎች ማለት ነው ثم نزل وجلس في المسجد الحرام كبروا وتو መልእክተኛው አለይሂ ሰላቱ ሰላም مسجد الحرام ላይ ተቀመጡ ورد المفتاح الى عثمان بن طلحه ወደ ዑስማን ብን ጠልሃ ቁልፉ በእጁ ለበርካታ ዓመት እጁ ላይ ወደ ነበረችው ወደ ተቀበሉት ሰው ቁልፉን መለሱ ወቃላሉ خذوها خالدة تالدة እቺን ቁልፍ በመሰረታዊነት በዘውታሪነት ያዟት አሉ መልእክተኛው አለይሂ ሰላቱ ሰላም لا ينزعها منكم إلا ظالم ከናንተ እጅ ነጥቆ አይወስድም እቺን ቁልፍ በዳይ የሆነ አካል እንጂ አሉ መልእክተኛው አለይሂ ሰላቱ ሰላም ለዚህም ብሎ ዛሬ የካባ ቁልፍ በዑስማን ብን ጠልሃ ቤተሰቦች እጅ ነው ያለው ረሱል ሰለላሁ ዐለይሂ ወሰለም ለዚህ ቁልፍ በእነሱ እጅ ለመሆኑ እውቅና ሰጥተው ስላለፉ ማለት ነው መልእክተኛው አለይሂ ሰላቱ ሰላም እንግዲህ እንዲህ በተረጋጋ መልኩ በጣም የሚወዱትን አገር መካን ተቆጣጠሩ ማለት ነው አልበይዓ ቀጣይ ስራቸው የሚሆነው ከተለያዩ አካላቶች ጋራ ሙባያ ማድረግ ነው ኢንሻአላህ ከሳታ አኳያ እዚህ ላይ እናቆምና ቀሪ መካ ውስጥ በጅማሩ ላይ የሰሯቸውን ስራዎች በሌላ ጊዜ የምንመለከት ይሆናል هذا وصلى الله على نبينا محمد وعلى اله وصحبه وسلم